ወንድ ልጅ ወንድ መሆን ከፈለገ የግድ አባቱ እንደሞት አድርጎ ሊኖርና አባቱን ሊገድለው ይገባል። ሊገድለው ስል ሕይወቱን ያጥፋ ማለት አይደለም። እኔ ለማለት የፈለኩት ከአባትህ እንክብካቤን ሳትጠብቅ ኑር ማለቴ ነው። ንጉሥ በሕይወት እያለ በምንም አይነት ሁኔታ ልዑል ዙፋኑ ላይ ሊቀመጥ አይቻለው። እንዲሁም አባትህ በሕይወት እንዳለ ያሰብክ መቼም ቢሆን የተሟላ ወንድ ልትሆን አይቻልም። አባትህ እንደሞት አድርገህ ማሰብ ስለምትጠላው አይምሰለ። እሱን የምታስከብርበት ትልቁ መንገድ እንጂ አባትህ ሞቶ ከሆነ ወንድ በመሆን አስከብረው፣ በሕይወት ካለም ወንድ ሆነ በማሳየት አስከብረው። አባትህ እንደሞት አድርገህ መኖርህ አባትህ እንደሞት አድርገህ ስትኖር እንዴት የተሟላ ወንድ እንደምትሆን ላስረዳ። በጥሞና ተከታተለኝ። አንደኛ፣ ማፈግፈጊያ አይኖርህም። አባት ለልጁ አስተማማኝና ምቹ የሆነ ማፈግፈጊያ ድልድይ ነው። ስለዚህ የምታፈገፍግበት የተመቸ ቦታ ካገኘ በፍጹም የጦርነቱን ጣዕም አታውቀውም። የጦርነቱን ጣዕም ካላወቅ አንተ በፍጹም ጦርነቱ ልታሸንፍ አትችልም። ሕይወት ጦርነት ናት። ያመለጡት ሳይሆኑ የጠነከሩት ብቻ የሚያሸንፉባት። አባትህ ማምለጫና መሸሸጊያ ነው። ወደሱ እያመለጥክ ከሱ ስር እስከሆንክ ድረስ የሕይወትን ጣዕም አታውቀውም፣ እንዲሁም ሕይወትንም አታሸንፍም። እናም መቼም ጠንካራው እንዳትሆንም ወንድ በሕይወት የግድ መፈተን ይኖርበታል። ታላቅ ሰው ለመሆን ሲል አባትህ እንደሞት አስበህ ኑር። ከጦርነቱ የምትሸሸግበት ማፈግፈጊያ አይኖርህም። ጦርነቱንም ፊት ለፊት ሆነህ ትዋጋለህ። የሚጠብቅህ የሚንከባከብህ በሌለ ሰዓት ራስህን አውሬ ከሆነችው ዓለም ትጠብቃለህ። ጥንካሬንና ለራስ መቆምን ትለማመዳለህ። ማፈግፈጊያ እንደሌለ አስበህ ተዋጋ። የሚደግፍህ አባት እንደሌለ አስበህ ሕይወትህን ኑር። ሁለተኛ፣ ሙሉ ኃላፊነት። የሕፃን ወንዶች አመለካከት ይህን ይመስላል። እኚህ ሕፃናት በወደቁ ሰዓት የሚያነሳቸው አባት እንዳለ አስበው ይኖራሉ። እነዚህ ልጆች በዚህ አስተሳሰብ ያድጋሉ። አድገውም ሲወድቁ በእውነትም ማንም የሚያነሳቸው አይኖርም። እንደወደቁ ይቀራሉ። ትልቁ የምትሰራው ስህተት ይህ ነው። በወደኩበት ሰዓት የሚያነሳኝ ሰው አገኛለሁ ብለህ መጠበቅ ነው። በወደኩ ሰዓት የሚያነሳኝ ሰው አለ ብለህ ማሰብ ትልቁ ስህተት ነው። እንዲህ ብለህ የምታስብ ከሆነ እመነኝ፣ ከወደክበት መቼም አትነሳም። አባትህ ካለ ሁሌ ያነሳሃል። መቼም ቢሆን ወድቀህ አትቀርም፣ እንዲሁም አትጎዳም። ውድቀትና ጉዳት የሌለው መንገድ ወደ ምቾት ይወስድሃል። ምቾት ደግሞ ደካማ ወንድ ያደርግሃል። ታላላቅ ወንዶችን ተመልከት እስኪ። ለምሳሌነት አፄ ቴዎድሮስን ተመልከቱ። እኚህ ሰው እንደ ወታደር ኑረው እንደ ንጉሥ ነበር ሀገራችንን የመሩት። ላትወዷቸው ትችላላችሁ። ከዘርና ከፖለቲካ ጋር እንዳታገናኙት። ጠላቶቻቸውም ወዳጆቻቸውም ስለ ወንድነታቸው ይመሰክራሉ። እኚህ ጀግና ወንድ የምቾት ሕይወት አላዩም። ከወታደሩ እኩል ይሰራሉ። የወታደሩን ሸክም አብረው ይሸከማሉ። ከወታደሩ እኩል ሄደው ይዋጋሉ። ሕይወታቸው አልጋ በአልጋ አልነበረም። በስተመጨረሻ ታላቅ ታሪክን ጽፈው አለፉ። ምቾት ወንድ አድርገም። አባትህ ካለ ምቾት አለ። ጠንካራ ወንድ ለመሆን ከፈለግ ከአባትህ ተለይተህ ኑር። ሶስተኛ፣ አባወራ ትሆናለህ። ንጉሥ ሲያልፍ ንግስናው ወደ ልዑሉ ይሄዳል። አባት ሲያልፍ አባወራነቱ ወደ ወንድ ልጁ ይተላለፋል። የአባትነት ወይም የአባወራነት ኃላፊነት ምን ይመስላል? የምታውቀው አይመስለኝም። እሱን ልንገርህ። አባወራ ራሱን ይቀላቀላል። አባወራ ቤተሰቡን መጀመሪያ ያስቀድማል። አባወራ ሕይወቱን አደጋ ላይ ጥሎ የቤተሰቡን ሕይወት ያቀናል። አባወራ ከአባቶች የተቀበለውን ወግና ባህል ያከብራል፣ እንዲሁም ያስከብራል። አባወራነት ወንድነት ምን ማለት እንደሆነ በደንብ ያስረዳናል። አንድ ቤት ሁለት አባወራ ሊኖር አይቻለውም። አባወራ የምትሆንበት ጊዜ አሁን ነው። አባትህን ልትወድ፣ ልታከብር፣ ልትፈራ ይገባል። አባትህን እንደሞት አድርገህ ኑር። አባትህን እንደሞት አድርገህ ኑር ስል ካንተ የሚጠብቀውን ነገርና የሱን ሕጎች አብረው ይሙቱ ማለት አይደለም። የሱን ትእዛዞች ትኖራቸዋለህ። አንተን የሚጠብቅህ ቦታ ላይ ሆነህ ትገኛለህ። የአባትህን ሕግ አትርሳ። እንዲሁም ሕጉን ለመተግበር እንደሞት አድርገህ ኑር። አባት ወንድ ልጁ ወንድ ሆኖ እንደማየት የሚያክብረው ምንም ነገር የለም። አባትን ወንድ በመሆን አኩራው የኔ ወንድም። ይህ ሀበሻን ሀስል ነው። እውነትን እና ምክንያታዊነትን አያይዘን እናቀርባለን። ራሳችሁን ማሻሻል ማሳደግ የምትፈልጉ ከሆነ የሰብስክራይብ እና የደወል ምልክቷን ተጫኗት።